ሰላም እንዴት ናችሁ ውድ ተማሪዎች? ፊዚክስ ቲቸራችሁ በኃይሉ አስማረ ነኝ። ዛሬ በአዲስ ዩኒት ተመልሰናል። ዩኒት ፎር ኤሌክትሮማግኔቲዝም። በዛሬው ክላሳችን ስለ ኤሌክትሮማግኔቲዝም በደንብ እንማማራለን ማለት ነው። ኤሌክትሮማግኔቲዝም ሁለት ወርድ ነው አይደለ? እንደምትመለከቱት ኤሌክትሮማግኔቲዝም is two words and ኤሌክትሮ አለኝ ኤሌክትሮ then magnetism electromagnetism electro it studies about what ስለ electric force ይህ ኤሌክትሪክ ፎርስ በምንድን ነው ክሬትድ የሚሆነው? በቻርጅስ ክሬትድ ባይ ቻርጅስ ወይም ቻርጅድ ፓርቲክልስ እነዚህ ቻርጆች ወይም ቻርጅድ ፓርቲክሎች ላይክ ኤሌክትሮንስ ኤንድ ፕሮቶንስ ሊሆኑ ይችላሉ። ሶ ኤሌክትሮ it indicates electric force or it is about what the movement of charged particles ያ movement of charged particles ምንድነው? current so በእነዚህ ቻርጆች ወይም በከረንት አማካኝነት ስለሚፈጠር ፎርስ and then this magnetism is about what magnetic force this magnetic force created by what magnets ወይም magnetic materials ሊሆን ይችላል ማለት ነው። magnetic materials ሊሆን ይችላል። so this electro it studies about the electrical force በቻርጆች አማካኝነት ስለሚፈጠር ምን የኤሌክትሪክ ኃይል ያጠናል። and then this magnetism it studies about the magnetic force by magnets ማለት ነው by magnets. then this is electromagnetism. it is what the relation between the two. so ይህ electromagnetism የሚያጠናው how currents ወይም ደግሞ electric charges create magnetic field ወይም ደግሞ magnetic field ወይም magnets ወይም ደግሞ how magnets create current የሚለውን ወይም current ወይም electricity የሚለውን ያጠናል ማለት ነው። so it is about how electric charges ወይም ደግሞ currents create magnetic field ወይም magnetism ወይም ደግሞ magnetic nature ያለው ፊል ሊደረግ የሚችል magnetic field ወይም magnetic force እንዴት እነዚህ ቻርጆች ወይም ደግሞ moving charges ወይም current ይፈጥራል አለያ ደግሞ እነዚህ magnets እንዴት ኤሌክትሪክሲቲ ወይም current ሊፈጥሩ ይችላሉ የሚለውን የሚያጠናልን ኤሌክትሮማግኔቲዝም ይባላል ማለት ነው። ኤሌክትሮማግኔቲዝም ሶ ሁሌ እንደምናደርገው እዚህ ጋር ለርኒንግ ኦብጀክቲቮች አሉ። እነዚህ ለርኒንግ ኦብጀክቲቮች አንደርስታንድ ኤሌክትሪክ ኤንድ ማግኔቲክ ፊልድስ ነው። ስለ ኤሌክትሪክ ፊልድ ምንነት ስለ ማግኔቲክ ፊልድ ምንነት አንደርስታንድ እናደርጋለን። ዜን ኤክስፕሌን ዘ ሪሌሽንሺፕ ቢትዊን ኤሌክትሪክሲቲ ኤንድ ማግኔቲዝም ስለ ኤሌክትሪሲቲ ኤንድ ማግኔቲዝም ሪሌሽንሺፕ አንደርስታንድ እናደርጋለን። ዜን አፕላይ ዘ ፕሪንሲፕልስ ኦፍ ኤሌክትሮማግኔቲክ ኢንዳክሽን ስለ ኤሌክትሮማግኔቲክ ኢንዳክሽን ወይም ደግሞ ማግኔትስ እንዴት ምን ኤሌክትሪክሲቲ ክሬት ያደርጋሉ ወይም ኤሌክትሪክሲቲ ይፈጥራሉ የሚለውን እናያለን ማለት ነው። and then describe how transformer works ትራንስፎርመሮች እንዴት ነው የሚሰሩት የሚለውን እናያለን ማለት ነው። so it is about magnets and magnetic field ማግኔት ማለት ምን ማለት ነው? ማግኔት ሁሌ እንሰማዋለን አይደል? ወይም ደግሞ ማግኔት እናያለን አይዘር ፊዚክስ ላብ ሊሆን ይችላል ወይም ደግሞ የተለያዩ ቦታዎች ማግኔት እናያለን። ማግኔት ማለት ምን ማለት ነው? it is an object አይደል? it is an object that can attract ወይም ደግሞ ሪፔል ሊያደርግ ይችላል ማቴሪያልስ ላይክ አይረኒክ የሆኑ ማቴሪያሎችን ወይም ሜታሎችን አትራክት ወይም ሪፔል ሊያደርግ የሚችል ኦብጀክት ወይም ዲቫይስ ምን ይባላል ነው? ማግኔት ይባላል። ሶ ይህ ማግኔት ከሆነ አንድ ኦብጀክት ማግኔት ከሆነ
ሜታሎችን ወይም ደግሞ እንደ አይረን አይነት ማቴሪያሎችን ሲያገኝ ምን ያደርጋል ማለት ነው? አትራክት ያደርጋል ማለት ነው። ሶ ይህ ምን ይባላል ነው? ማግኔቲክስ ይባላል። ዋስ ማግኔቲክ ፊልድ? ማግኔቲክ ፊልድ ደግሞ ይህ ማግኔት ምን እነዚህን ኦብጀክቶች እነዚህን አይረን ማቴሪያሎች ምን ለማድረግ ለመሳብ ወይም አትራክት ለማድረግ ፎርስ አፕላይ ያደርጋል ወይም የሆነ ፎርስ አለ። ሶ በማግኔቱና በዚህ ቁርጥራጭ ብረት መካከል የሆነ እጃችሁን ወይም ሌላ ነገር ብታስገቡ ምን ፊል የምታደርጉት ነገር አለ። ሶ ያ ፊል የምታደርጉበት ቦታ ምን ይባላል ነው? ማግኔቲክ ፊልድ ይባላል። ማግኔቲክ ፊልድ ኢዝ ኤ ሪጅን ቦታ ነው። ሪጅን where magnetic force felt magnetic force ምን ፊል እናደርገው የምንችልበት ሪጅን ምን ይባላል ነው? ማግኔቲክ ፊልድ ይባላል ማለት ነው። ሶ ለምሳሌ ሁለት ማግኔቶችን ይዛችሁ እንደዚህ ተመሳሳይ ዋልታ ያላቸውን ስለ ዋልታ ወይም ስለ ፖል ዲቴል እናያለን። ብታጠጋጓቸው በመሃላቸው የሆነ ሪፐልሲቭ ፎርስ አለ። ዜን በመካከላቸው እጃችሁን ብታደርጉት ምን የሆነ ኃይል ምን ታደርጋላችሁ? ፊል ታደርጋላችሁ። ያ ምን ይባላል ነው? ማግኔቲክ ፊልድ ይባላል ማለት ነው። ሶ ዋስ ማግኔት ፕሮዲዩስ ማግኔቲክ ፊልድ ነው። ይሄ ማግኔት የሆነ ማቴሪያል ነው that can produce ምን ማግኔቲክ ፊልድ ፕሮዲዩስ ሊያደርግ የሚችል ዲቫይስ ምን ይባላል? ማግኔት ይባላል ማለት ነው። it has two poles ማግኔቶች ሁለት ፖሎች አሏቸው። ማግኔት ይሄ ባር ማግኔት ነው። ለምሳሌ እንደምትመለከቱት two poles አላቸው። ምንና ምን? south and north የሚባሉ ሁለት ፖሎች። ማግኔቲክ ሞኖፖል ማግኘት አይቻልም። ማግኔቲክ ሞኖፖል doesn't exist ምን ማለት ነው? አንድ ማግኔት ኦልዌይስ ሳውዝ እና ኖርዝ ፖል ይኖረዋል። ሰሜንና ደቡብ ዋልታ ይኖረዋል። ይህን ማግኔት ኢንቱ ስሞል ፒስስ ብንቆራርጠው መጨረሻ ላይ ያገኘናት ቁራጭ ማግኔት ኖርዝ እና ሳውዝ ፖል አላት ማለት ነው። ሶ ይህ ከኤሌክትሪክ ቻርጅስ የሚለየው ምንድነው? ኤሌክትሪክ ቻርጆችን ኢንዲቪጁዋሊ ማግኘት ይቻላል። አይዘር ፖዚቲቭ ቻርጅ ልታገኙ ትችላላችሁ፣ ኔጌቲቭ ቻርጅም ልታገኙ ትችላላችሁ። በማግኔቲክ ጊዜ ሞኖፖልን ማግኘት አንችልም። ኦልዌይስ ሳውዝ ኤንድ ኖርዝ ፖል አለው ማለት ነው። ልክ ኤሌክትሪክ ቻርጅ ላይ እንዳያችሁት ፖዚቲቭ ቻርጅ እና ኔጌቲቭ ቻርጅ ምን ይሆናሉ? አትራክት ይደራረጋሉ። ዜን ኔጌቲቭ ቻርጅ እና ኔጌቲቭ ቻርጅ ወይም ፖዚቲቭ ቻርጅ እና ፖዚቲቭ ቻርጅ ደግሞ ምን ይደራረጋሉ? ሪፔል ይደራረጋሉ። ሶ ሴም ወይም ላይክ ቻርጆች ሪፔል ይደራረጋሉ። አንላይክ ወይም ደግሞ ዲፈረንት የሆኑ ቻርጆች አትራክት እንደሚደራረጉት ሁሉ ማግኔትም ላይ ስንመጣ ሴም ወይም ደግሞ ላይክ ፖልስ ምን ይደራረጋሉ? ሪፔል ይደራረጋሉ። ዲፈረንት ወይም ደግሞ አንላይክ ፖል ከሆኑ አንላይክ ፖልስ አትራክት ይደራረጋሉ ማለት ነው። አትራክት ይደራረጋሉ ወይም ይሳሳባሉ ማለት ነው። ሶ ምን አለው? ማግኔት ማለት ማግኔቲክ ፊልድ በዙሪያው ምን ማድረግ ክሬት ማድረግ የሚችል ዲቫይስ ነው። እንዲሁም ሁለት ፖሎች ያሉት ሳውዝ እና ኖርዝ የሚባል ፖል ያለው ኦልዌይስ ኤግዚስት ዊዝን ቱ ፖልስ የሆነ ማለት ነው። ወይም ሞኖፖሉ ኤግዚስት ማድረግ የማይችል ኤንድ ዜን ተመሳሳይ ፖሎቹ ሪፔል ሊደራረጉ የሚችሉ እንዲሁም ኦፖዚት ወይም ደግሞ አንላይክ ፖሎቹ ምን ሊሆኑ የሚችል ማለት ነው አትራክት ሊደራረጉ የሚችል ዲቫይስ ምን ይባላል? ማግኔት ይባላል ማለት ነው። ሶ እዚህ ጋር ለምሳሌ ይህ ባር ማግኔት አለ። እዚህ ጋር ምን አይነት ጀስት እንደዚህ then let's say I am not good at drawing ይሄኛው ምንድነው? ይሄኛው ሳውዝ ፖል ነው። ይሄኛው ኖርዝ ፖል ነው። ሉክ then እንደዚህ አይነት እዚህ ባር ማግኔት ጋር ይሄን አይነት ማግኔት ባስጠጋ ምን ይሆናል? ተመሳሳይ ናቸው አይደለ? እዚህ ጋር ሳውዝ ፖል ዜን በዚህ መካከል የሚኖረው ሪፐልሽን ይሆናል ወይም ደግሞ ሪፔል ኢች አዘር ይደራረጋሉ ማለት ነው። ኢን ሪቨርስ ቢሆን ደግሞ ኖርዝ ፖሉ በዚህ ሳይድ ሳውዝ ፖሉ በዚህ ሳይድ ቢሆን ማግኔቶቹ በመካከላቸው ምን ይሆናል? አትራክሽን ፎርስ ይኖራል ወይም አትራክት ይደራረጋሉ ብለን መናገር እንችላለን። ሶ በዚህ ማግኔት ዙሪያ ፎርሱን ፊል የምናደርግበት ኤሪያ ምን ይባላል ነው? ማግኔቲክ ፊልድ ይባላል ማለት ነው። ሶ this magnetic field is a region ነው፣ ኤሪያ ነው around what a magnet where its force is felt በአንድ ማግኔት አራውንድ ያለ ዙሪያ ያለ ምን የዛን ማግኔት ኃይል ወይም ደግሞ ፎርስ ፊልድ እናደርግበት የምንችል ቦታ ምን ይባላል ነው? ማግኔቲክ ፊልድ ይባላል ማለት ነው። ሶ ለምሳሌ ይሄኛው ሳውዝ ፖል አለ፣ እዚህ ጋር ኖርዝ ፖል አለ። ሶ በመካከላቸው ምን አለ ነው? አትራክሽን ፎርስ አለ በእነዚህ በሁለቱ
ማግኔቶች መካከል ምክንያቱም ተመሳሳይ ፖል ስለሆኑ ሶ በዚህ መካከል ምን አለ የሆነ ፎርስ አለ ምን ፊል ሊደረግ የሚችል ፎርስ አለ ይህ ፎርሱ ፊል ሊደረግበት የሚችል ኤሪያው ምን ይባላል ነው ማግኔቲክ ፊልድ ይባላል ብላችሁ መያዝ ትችላላችሁ then earth acts like a giant magnetic with a natural magnetic field ነው earth የራሷ ምን አላት magnetic field አላት ያ magnetic field የመጣው ከየት ነው የራሷ መሬት ውስጥ ያለ ምን giant የሆነ ማግኔት አለ መሬት ውስጥ giant የሆነ ማግኔት አለ ያ ማግኔት ምን አለው north and south pole አለው ኖርዝ ኤንድ ሳውዝ ፖል አለ በመሬት ምንድነው ያለው ስር ኢንተርናል ፓርት ነው ያለው ዘን ይህ ማግኔት የመሬት ምን አለ ኖርዝ ፖል አለ ሳውዝ ፖል አለ ይህ ጃያንት የሆነ ማግኔት የተቀመጠው ግን በጂኦግራፊክ ኖርዝ ሳይድ ሳውዝ ፖሉ ነው በጂኦግራፊክ ሳውዝ ሳይድ ደግሞ ኖርዝ ፖሉ ነው ይህ ኤርዝስ ማግኔት ነው ይህ የኤርዝ ማግኔት ምን አለው የራሱን የቻለ ማግኔቲክ ፊልድ አለው ሶ ኤርዝ acts like a giant magnet ነው መሬት ራሱን ይችላል giant magnet አክት ታደርጋለች within natural magnetic field ነው ሶ ምን አላት ነው natural magnetic field አላት ሶ የተለያዩ ለናቪጌሽን ምን ተጠቀማቸው ለምሳሌ ኮምፓስን ብትመለከቱ ወይም የሆነ ማግኔትን እዚህ ጋር እንደዚህ በሆነ ነገር አስራችሁ ብታንጠለጥሉ ምን ይሆናል የማግኔቱ ኖርዝ ፖል ወዴት ዳይሬክሽን ወደ እርዝስ ጂኦግራፊክ ኖርዝ ፖል ያመለክታል የማግኔቱ ሳውዝ ፖል ደግሞ ወደ እርዝስ ምን ጂኦግራፊክ ሳውዝ ፖል ያመለክታል ያ የሆነበት ምክንያት እርዝ ውስጥ ያለው ማግኔት ሳውዝ ፖል ወደ ኖርዝ ፖል ዳይሬክሽን ስለሆነ እዚህ ጋር ሌላ ማግኔት እንደዚህ ብናስር ኖርዝ ፖሉ በሳውዝ ፖሉ አትራክት ይደረጋል ሳውዝ ፖሉ ደግሞ በኖርዝ ፖሉ አትራክት ስለሚደረግ ወደ ጂኦግራፊክ ኖርዝ ፖል የማግኔታችን ኖርዝ ፖል ዳይሬክሽን ይሆናል ወደ ጂኦግራፊክ ሳውዝ ፖል ደግሞ የማግኔታችን ሳውዝ ፖል ያመለክታል ማለት ነው ሶ የሆነ ማግኔት እንደዚህ አድርጋችሁ ኦልዌይስ ወደ ሰሜን የሚያመለክተው ኖርዝ ፖሉ ነው ብላችሁ መናገር ትችላላችሁ ማለት ነው ባጭሩ ምንድነው እርዝ የራሷ የሆነ ምን አላት ማግኔቲክ ፊልድ አላት ማለት ነው ማግኔቲክ ፊልድ አላት then permanent and electromagnets ነው እዚህ ጋር ማግኔቶችን ፐርማነንት ማግኔት አለን እንዲሁም ደግሞ በኤሌክትሮ ወይም በኤሌክትሪክሲቲ ልንፈጥረው የምንችል ምን አለን ማለት ነው ኤሌክትሮማግኔት አለን ይህ ፐርማነንት ማግኔት ኢንተርናሊ ማግኔታይዝድ ነው ወይም ደግሞ ማግኔቲክ ፊልዱ ማግኔቲክ ኔቸሩ የሚመነጨው ኢንተርናል ኦፍ ዳት ማግኔት ነው ማለት ነው ስለዚህ ይህ ፐርማነንት ማግኔት ዲማግኔታይዝድ በቀላሉ አይሆንም አንዴ ማግኔታይዝድ ከሆነ በቀላሉ ዲማግኔታይዝድ አይሆንም ወይም ደግሞ ማግኔቲክ ኔቸሩ ማጣት አይችልም ማለት ነው በቀላሉ ኦልዌይስ ይሄ ፐርማነንት ማግኔት ምንድነው ማግኔታይዝድ ነው ማግኔቲክ ኔቸር አለው ሁሌም ምን የማድረግ አትራክት ወይም ሪፔል የማድረግ ኔቸሩ አለ ኤሌክትሮማግኔት ግን as soon as ኤሌክትሪክሲቲ ከተነቀለ ወይም ደግሞ ኤሌክትሪክሲቲ ሰጠነው ከነበረ ማግኔቲክ ኔቸር ይኖራል ዜን ኤሌክትሪክሲቲውን ካጠፋነው ደግሞ ማግኔቲክ ኔቸሩ ምን ይሆናል ማለት ነው ይለቃል ወይም ደግሞ ይሄ ምንድነው ቴምፖራሪ ነው ማለት ነው ምን ማለት ነው ሌትስ ሴይ እዚህ ጋር የሆነ ብረት አለ እዚህ ብረት ላይ ኮንዳክተር ኮይልድ አደረገ ይህን ኮንዳክተር ኤሌክትሪክሲቲ ሰጠነው ወይም ሶርስ ሰጠነው ዜን ኤሌክትሪክሲቲ ሲንሰጠው በዚህ ኮንዳክተር ላይ ምን ይሆናል ከረንት ፍሎ ያደርጋል ወይም ቻርጆች ሙቭ ማድረግ ይጀምራሉ ዜን ይህ ኮንዳክተር ኮይልድ የሆነበት ዲቫይስ ምን ይሆናል ማለት ነው ማግኔቲክ ኔቸር ይኖረዋል መቼ ነው ማግኔቲክ ኔቸር የሚኖረው የኛው ሶርስ እስካለ ድረስ ወይም ደግሞ ኤሌክትሪክሲቲ እስካለ ድረስ ማለት ነው የኔ ኤሌክትሪክሲቲ ሰጣችሁ እዚህ ጋር የሆኑ ማግኔቲክ ማቴሪያሎች ብታስጠጉ አትራክት ያደርጋቸዋል ማለት ነው ወይም ደግሞ የሆነ ኮምፓስ ብታስቀምጡ እዚህ ወደ ማግኔቲክ ፊልድ ዳይሬክሽኑ ምን ይሆናል ማለት ነው ፖይንት ያደርጋል ማለት ነው ዜን ይህንን ኤሌክትሪክሲቲ ብታቋርጡት ግን ወይም ብሬከሩን ኦፍ ብታደርጉት እዚህ ጋር የነበረው ማግኔቲክ ኔቸር ቶታሊ ምን ይሆናል ማለት ነው ይጠፋል ማለት ነው ዜን ፐርማነንት ማግኔት ኦልዌይስ ማግኔቲክ ነው ወይም ደግሞ ዲማግኔታይዝድ ለመሆን ቅርብ አይደለም ማለት ነው ኤሌክትሮማግኔትስ ኦንሊ ማግኔቲክ when ከረንት ፍሎ ሲያደርግ ማግኔቲክ ይሆናሉ ይህ ከረንት ሲጠፋ ወይም ሲቆም ግን ምን ይሆናል ማለት ነው ማግኔቲክ ኔቸራቸው አብሮ ይጠፋል ማለት ነው ኦኬ ዜን what are magnetic field lines magnetic field ማለት ምን ማለት ነው ያል it is a region የሆነ ቦታ የሆነ ኤሪያ ምን ማግኔቲክ ፎርሱን ፊል ልናደርግ የምንችልበት ማለት ነው ግን ያ ቪዚብል አይደለም is not visible አይደለም
is not visible ለምሳሌ የሆነ በሁለት ማግኔቶች መካከል የሆነ ፎርስ አለ ያን ፎርስ ግን ቪዚብል አይደለም ወይም ደግሞ እኛ ልናየው አንችልም ስለዚህ ያንን ማግኔቲክ ፊልድ ሪፕሬዘንት ለማድረግ ምን እንጠቀማለን የሆኑ ኢማጂነሪ ላይንስ እንጠቀማለን በሁለት ማግኔቶች መካከል የሆነ ምን አለ ፎርስ አለ ስለዚህ እዚህ ጋር ምን አለ ማለት ነው ማግኔቲክ ፊልዶች አሉ ማግኔቲክ ፊልድ አለ በዚህ እዚህ እንደምትመለከቱት በዚህ በማግኔቱ ዙሪያ የሆነ ፎርሱን ፊል የምናደርግበት ኤሪያ ስላለ በዚህ ኤሪያው ዙሪያ ምን አለ ማግኔቲክ ፊልድ አለ ያን ማግኔቲክ ፊልድ ግን ሪፕሬዘንት የምናደርገው በምንድነው በኢማጂነሪ ላይንስ እነዚህ ኢማጂነሪ ላይኖች ምን ይባላሉ ማግኔቲክ ፊልድ ላይንስ ይባላሉ ኤሌክትሪክ ሲቲ ላይ ምን አሉ ኤሌክትሪክ ፊልድ ላይንስ አሉ በሁለት ቻርጆች መካከል አፕላይ የሚደረገውን ፎርስ ወይም ደግሞ በአንድ ቻርጅ ዙሪያ ያለን ኤሌክትሪክ ፊልድ ሪፕሬዘንት ለማድረግ የምንጠቀምባቸው ኤሌክትሪክ ፊልድ ላይኖች አሉ እዚህ ጋር ማግኔቲክ ፊልድ ላይንስ አሉ ማግኔቲክ ፊልድ ላይንስ አር what imaginary lines የሐሳብ መስመሮች ናቸው that shows the directions of magnetic field የማግኔቲክ ፊልዱን ምን ዳይሬክሽን ሪፕሬዘንት ለማድረግ የሚያገለግሉን ናቸው ማለት ነው so closer the lines stronger the magnetic field እንግዲህ ማግኔቲክ ፊልዱ ስትሮንግም ሊሆን ይችላል ዊክም ሊሆን ይችላል ለምሳሌ አንድ ማግኔት ብትቀርቡት ወይም ደግሞ ማግኔቱ አጠገብ ምን ይሆናል ሃይ የሆነ ማግኔቲክ ፎርስ ይኖራል ዜን እየራቃችሁ ብትሄዱስ ማግኔቲክ ፎርሱ እየቀነሰ ይመጣል ማለት ነው ሶ እዚህ ጋር ያለውን ማግኔቲክ ፊልድ እና እዚህ ጋር ያለውን ማግኔቲክ ፊልድ ሪፕሬዘንት ስናደርግ በጣም ክሎዝ የሆነ ነው ስትሮንግ ከሆነ ምኑ ማግኔቲክ ፊልድ ላይኖች ደግሞ ምን ይሆናሉ ማለት ነው ክሎዝ ይሆናሉ ወይም ደግሞ ጥግትግት ይላሉ ማለት ነው እየራቅን ስንሄድ ማግኔቲክ ፊልዱ እየቀነሰ ስለሚሄድ አሁንም ማግኔቲክ ፊልድ ላይኖች ምን ይሆናሉ ማለት ነው ምን ይሆናሉ እየቀነሱ ይመጣሉ ወይም ደግሞ ዲስፐርስድ እየሆኑ ይመጣሉ ማለት ነው ሶ ክሎዘር ዘ ላይንስ ስትሮንገር ማግኔቲክ ፊልድ ላይኖች ክሎዘር ከሆኑ ከተቀራረቡ ወይም ጥግትግት ካሉ ማግኔቲክ ፊልዳችን ስትሮንግ ነው ብለን መናገር እንችላለን የተራራቁ ከሆኑ ደግሞ ማግኔቲክ ፊልዳችን ምንድነው ማለት ነው ዊክ ነው ማለት ነው ኦኬ ዊክ ነው ማለት ነው ዜን ፕሮፐርቲስ ኦፍ ማግኔቲክ ፊልድ ላይኖች እንግዲህ እነዚህ ማግኔቲክ ፊልድ ላይኖች ወይም ኢማጂነሪ ላይኖችን ድሮ ስናደርግ የራሳቸው ምን አላቸው ፕሮፐርቲስ አላቸው የራሳቸው ባህሪ የመጀመሪያው ኔቨር ክሮስ ኢች አዘር ፎር ኤግዛምፕል ከዚህ ማግኔት አንድ ፊልድ ላይን እንደዚህ ልንስል እንችላለን ሌላ ፊልድ ላይን ምን እንደዚህ ሊሆን አይችልም ክሮስ ሊሆን አይችልም የራሱን ምን ፓዝ ይዞ ምን ይሆናል ክሎዝድ ሉፕ ይሰራል ክሎዝድ ሉፕ ይሰራል ማለት ምን ማለት ነው ኖርዝ ኤንድ ሳውዝ ፖል አለ ሉክ ከኖርዝ ፖሉ ምን አውትሳይድ ዘ ማግኔት ከሆነ ከኖርዝ ፖሉ ተነስቶ ምን ወደ ሳውዝ ፖሉ ይገባል ዜን ኢንሳይድ ዘ ማግኔት ደግሞ ከሳውዝ ፖሉ ተነስቶ ወደ ኖርዝ ፖሉ ዜን አውትሳይድ ዘ ማግኔት ከኖርዝ ፖሉ ወደ ሳውዝ ፖሉ ኢንሳይድ ዘ ማግኔት ከሳውዝ ፖሉ ወደ ኖርዝ ፖሉ ያለ ምን ይሰራል ነው ኮንቲኒዩስ የሆነ ሉፕ ኮንቲኒዩስ የሆነ ሉፕ ግን ምንድነው የራሱን ፓዝ ይዞ ይሄዳል ኔቨር ክሮስ ኢች አዘር ማለት ይሄ ነው ማለት ነው ኔቨር ክሮስ ኢች አዘር ሶ ፕሮፐርቲስ ኦፍ ማግኔቲክ ፊልድ ላይንስ ስትባሉ they can never cross each other የራሳቸውን ምን ፓዝ ይዘው ኮንቲኒዩስ የሆነ ምን ይሰራሉ ሉፕ ይሰራሉ ኤሌክትሪክ ፊልድ ላይ ካስታወሳችሁ ኤሌክትሪክ ፊልድ ላይ ምን ይሆኑ ነበር ከፖዚቲቭ ቻርጅ ወደ ኔጌቲቭ ቻርጅ ፍሎ ያደርጋሉ ከፖዚቲቭ ወደ ኔጌቲቭ ዜን በዚህ መልኩ ማለት ነው ከፖዚቲቭ ቻርጅ ይወጡ ወደ ኔጌቲቭ ቻርጅ ይገባሉ ከፖዚቲቭ ቻርጅ ይወጣሉ ወደ ኔጌቲቭ ቻርጅ ይገባሉ ዜን ከፖዚቲቭ ቻርጅ ስታርት አድርገው it starts from positive charge and then in this to negative charge እንዳለን እዚህ ጋር ግን ማግኔት ላይ ከኖርዝ ፖል ኦር ሳውዝ ፖል አንልም ምንድነው የሚሆነው ኮንቲኒዩስ ሉፕ ይሰራሉ ነው አውትሳይድ ዘ ማግኔት ከሆነ ከኖርዝ ፖል ተነስተው ወደ ሳውዝ ፖል ዜን ኢንሳይድ ዘ ማግኔት ደግሞ ከሳውዝ ፖል ወደ ኖርዝ ፖል ስፔሲፊክ የሆነ የላቸው ማለት ነው ዜን ኮንቲኒዩስ ሉፕ ይሰራሉ ማለት ነው ዛዘራንስ ፎርም ክሎዝድ ሉፕ ያው ኮንቲኒዩስ ሉፕ ያልነው ነው ዳይሬክሽን ፍሮም ኖርዝ ቱ ሳውዝ አውትሳይድ ዘ ማግኔት ከኖርዝ ወደ ሳውዝ አውትሳይድ ዘ ማግኔት እንደዚህ እንደምትመለከቱት ዜን ሳውዝ ቱ ኖርዝ ደግሞ ኢንሳይድ ዘ ማግኔት ምን ይላሉ ማለት ነው ድሮ ይደረጋሉ ወይም ደግሞ ፍሎ ያደርጋሉ ኮንቲኒዩስ ሉፕ ይሰራሉ ማለት ነው ሶ ማግኔቲክ ፊልድ ላይኖች ማለት ምን ማለት ነው ማግኔቲክ ፊልድን ሪፕሬዘንት ለማድረግ የምንጠቀምባቸው ምንድናቸው ኢማጂነሪ ላይንስ ናቸው እነዚህ ኢማጂነሪ ላይኖች
ክሎዝ ከሆኑ ወይም ጥግትግት ካሉ ማግኔቲክ ፊልዳችን ስትሬንግዙ ሃይ ነው እንላለን። ወይም ደግሞ ሉዝ ከሆኑ ወይም ደግሞ ጥግትግት ያላሉ ከሆኑ ማግኔቲክ ፊልድ ስትሬንግዛችን ምንድነው ሎ ነው እንላለን። እነዚህ ማግኔቲክ ፊልድ ላይኖች ክሮስ ሊደራረጉ አይችሉም። ምን ይሰራሉ? ኮንቲኒዩስ የሆነ ሉፕ ይሰራሉ። አውትሳይድ ዘ ማግኔት ከኖርዝ ፖል ወደ ሳውዝ ፖል ድረው ሲደረጉ፣ ኢንሳይድ ዘ ማግኔት ደግሞ ከሳውዝ ፖል ወደ ኖርዝ ፖል ፍለው ያደርጋሉ ብለን መናገር እንችላለን ማለት ነው። ስለ ማግኔቲክስ ኤንድ ማግኔቲክ ፊልድ የተዘጋጁ ጥያቄዎች አሉ። እነሱን ሰርታችሁ ስንመለስ ስለ ሪሌሽንሺፕ ቢትዊን ከረንት ኤንድ ማግኔቲዝም እንማራለን ማለት ነው። ከረንት ኢዝ አባውት ኤሌክትሪክሲቲ አይደል? ኤሌክትሪክሲቲ and this magnetism is about ስለ ማግኔት። how current creates magnetism and how magnet creates electricity የሚለውን እንማማራለን ማለት ነው። ጥያቄውን ሰርታችሁ እንገናኝ።